አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደና የተከበራችሁ የዩቲዩብ ቻናል ቤተሰብ እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም ነው። እንደምን ቆያችሁ? እንደምን ከረማችሁ? ከኔ ጋር ዛሬ እንደዚህ ውብ በሆነ ቦታ ተከስቼላችኋለሁ። በጣም የሚያምር ቦታ ነው። ያው አረቦቹም እንደዚሁም ሀበሻ የውጭ የተለያዩ ዜጋዎች በአካባቢ ያለ ሰፈር በሰፈር ያሉት ሰዎች ሀዲቃ የሚወጡት እዚች ነው ማለት ነው። የሰፈር ሀዲቃ ናት። ልጆቻቸውን ይዘው እዚህ ኳስ መጫወቻ መረብ የኳስ መረብ አለ ማለት ነው። ግቢ ነው። እግር ኳስ ይጫወታሉ። እዚህ አሶር ላይ እና መቅሪብ አካባቢ ላይ እስከ ኢሻ እስከ 5 ሰዓት ባለው ሰዓት እና እኔናም ልጅቱ ሲደብረን ሀያ እዛ በላይ መጣን ማለት ነው። አያችሁት? ኳስ እየተጫወተ ነው። ያመረብ ነው የግቢው። ሙሉ ለሙሉ በደንብ አይመጣም፣ የተወሰነ ላይ ይመጣል ማለት ነው። ሰው ስላለ ሰዎቹ ከፊት ለፊት ያሉት እንዳያው እየቀረጸች ነው ብለው እንዳይፈሩ ብዬ በጎድን እያደረኩ ነው መቅረጽ ያስኩት ለዛ መሰለኝ። እናም በጣም ነው ደስ የሚለው። እዩት፣ እየተጫወቱ ነው ኳስ። በጣም ነው ደስ የሚለው። የትምህርት ቤት ላይፍ ያስታውሳል ነው ማለት ነው። መቼም ልጅ ሆኖ ሲማር ያልተጫወተ የለም ኳስ። ስፖርት ሰዓት ይኖራል። የስፖርት ክፍለ ጊዜ ሲኖር በጣም ነው ደስ የሚለኝ። እኔ በነገራችን ላይ መጫወት ድብድብ፣ አንደኛ ደግሞ ሩጫ ነው ወዳደራለን። እኔ ነኝ ሩጫ መቀርማቸው። ትንሽ የገጠረኝ ስለሆንኩኝ ያው ከተማ ምናምን ነገር የኖሩት አይችሉም መሮጥና ትንሽ ሮጥ ይደክማሉ። እኔ ንኩና ንሶ ሊተባሉ ነው ነክቼ እመጣለሁ ቀድሜያቸው ማለት ነው። እናም የዛሬው ምሽት ይኸውት እንደምታዩት ፍክት በርት ያለ ነው ማለት ነው። ያው ከመዳም ጋር ታውቃላችሁ ወክ ብዙም አይመችም። እንደፈለጋችሁ ለመቅረጽ ምናምን ቪዲዮም ያው ያስፈራል። እኔ እንኳን አልፈራትም። መዳሜ ልጅ ናት፣ ወጣት ናትና አታስፈራም። በጣም ፔስ ጓደኛ ነን። እንደፈለገ ታወራኛለች፣ ያፈራኝ ምን አልፈራትም። አይ መሰወር ከፈለሽ ሰውር ምናምን አለችኝ። ማሻአላ ያምራ ምናምን እያልኩ ዝም ብዬ ጀዋል እየጎራጎርኩ ሳይው አይዋ ሰውራለሁ ምናምን ሻያችንን እንጠጣና አልኳት እና በጣም ነው የወደድኩት። ደስ ይላል ማለት እንደዚህ በረፍት ሰዓት ስራ ሲጨርሱ ምናምን ነገር ለኛ ደግሞ ቅርባችን ነው። በእግራችን መምጣት እንችላለን። በእግራችን መተን እናውቃለን። ዛሬ እንኳን ወንድሟ ነው ያመጣን። ወንድሟ ነው ቤትም የሚወስደን ማለት ነው። በእግራችን አይደለም ግን በእግራችን የእናሷ ብቻችንንም እንመጣለን። እንደዚህ ደብረን አሶር ላይ ነው ስራ ጨርሼ ምናምን ከይችኝ እንዲጠፍሻና ያላ ነው ሩህ ሀዲቃ ትላለች። እንመጣለን ነው ሀላ እንብላ። ሀላ ኬክ እየበላን ነው፣ ሻይ ጋር እየጠጣን ደግሞ ሀዲቃ ቦታ ቁጭ ሲለው የሚቆረጣጠም ነገር ያስፈልጋል። ሙከሰራት ሀላ ምናምን ነገር ኬክ ግድ ነው። ምክንያቱም መደበሪያ ነው። በቃ ከሻይ ጋር አሪፍ ነው ማለት ነው። እና ይሄን ይመስል ነበረ የዛሬው ሀዲቃችን። ቤተሰቡን አዲስ ቻናል ነው፣ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። የእናንተ ማበረታታት እና የእናንተ ድጋፍ ያስፈልገኛል። ላይክ ሼር እያደረጋችሁ ጋይስ፣ አያስከፍልም። መልካምነት ቅንነት ለራስ ነው። እናንተ ትልልቅ ቻናል ያላችሁ ማለት ነው እንደኛ አይነቶች ተማሪዎችን እያበረታታችሁ እኮ ገብቶኛል። አደጋ ያደርስባል ነገር እያሳወቃችሁ ሲጀመር እኮ ማለት ነው ይዛችሁ የሆነቻችሁ ካለች ሂዱ ወደፊት ማለት ነው። ምክንያቱም እኮ እንደኛ ያሉ ትደፋል። አሁን ለምሳሌ በተለይ ደግሞ በመሪ አካባቢ የሆነ ነገር ድርቀት ጩኸት ነገር ካሰማ ድርቅ ካላምን ልታደርጉ አሪፍ ይመስለኛል። ብዙ ሰው እንደዚህ ይሞታል እና ለምንድን ነው ብዙ ሰው እንደዚህ ይሞታል። ወላሂ እንግዲህ ያው ደግሞ ኢንሻአላህ ስራዎች ጠቃሚና አስተማሪ በሚሆኑ ቪዲዮዎች እመጣለሁ ብዬ ተስፋ አለኝ። ያው ለአሁን ሙከራ ነው። ቪዲዮ ስላልፖስትኩበት ቻናሌ እንደዛ አንድ ሁለት እያልኩ ለማፖስት ነው እና ኢንሻአላህ ደግሞ በተለያዩ ስራዎች እና በተለያዩ ቪዲዮዎች ተመልሼ እመጣለሁ ማለት ነው።
እስከዛው ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እይታ እንዲኖረውና ላይክ እንዲኖረው ቤተሰብ አድርጉኝ ማለት ነው። ከልብ ወዳችኋለሁ። ከኔ የበለጠ ደግሞ ፈጣሪ ወደዳችሁ እያላችሁበት የዓለም ዳርቻ ሰላማችሁን ብዝት ያደርግላችሁ። መልካሙን እመኝላችኋለሁ ሁልጊዜም። ኢንሻአላህ እኛም ደግሞ በሀገራችን ላይ የራሳችን ህይወት የራሳችንን ቢዝነስ እየሰራን በራሳችን ቢዝነስ የምንሰራና የምንንቀሳቀስ ላይ አድርገን የልፋት እንጀራ እንያንሳና የእረፍት እንጀራ ይስጠን። እንግዲህ ሁልጊዜ በሰው ሀገር ላይ እስከመቼ ድረስ? መቼም የሰው ሀገር ያው ለማግኘት እንጂ ሀገራችን አይደለም። ከቤተሰብ ጋር መኖር በቃ እንደዚህም በሀገራችን ላይ በቃ ማን እንደ ሀገራችን ምድር የሰው ሀገር የሰው ነው ለብር ብለን እንጂ መቼም አንኖርበትም። ያው ይቀይረናል። ሳውዲ ግን ይኖር። ሳውዲ ቢኖር ጨለማ ሆነ ዝጋር። ሳውዲ ቢኖር ነው የድሀ ልጅ እየመጣ ሰርቶ ይለወጥበታል። በቃ ብዙ ነገር ኢትዮጵያን የቀየራት በጥቅሉ ሳውዲ ነው። ሁሉ ነገር ነው ይብለጨለጭ የሳውዲ ብር ነው። እና እምላችኋለሁኝ እንግዲህ እኛም ተባር ሆነን ተከፋይ ሆነን በሀገራችን ላይ የራሳችንን ቪዲዮ እየሰራን በራሳችን ስራ ተሻሽለን ትልቅ ደረጃ የምንደርስ አለ ያደርገን። አሚን በሉ። ልጅ ናት ብላችሁ እንዳትንቁ። የልጅ ምርቃት ይደርሳል እንዳውም እና ወደ ቤታችን እየሄድን ነው። አብረን እንሂድ። እየደረስን ነው ማለት ነው። ወደ ቤታችን እንሂድ። ተነሳስተን መንገድ ገባን ነው እንሂድ። ደቂቃ ነው የቀረን ቤታችን እንደርስ ማለት ነው። አብረን እንሂድ። እኔ ጋር ሄዳችሁ እንግዶዬ ናችሁ። ለኔ በደንብ ነው ማስተናገዳችሁ ማለት ነው። በጣም ነው ደስ የሚለው። ግን ውጭ ለራሱ ነው ነገር ዝም ብሎ ደስ ይላል። በጣም ነው የሚሆነው። እንግዲህ ሪያድ በጨለማ ይችት ትመስላለች። ውብ ናት። ሪያዶች ሀይ በሉኝ። ሰፈሩን ታውቁት ከሆነ ሀይ በሉኝ። ሰፈራችሁ ከሆንኩኝ ያለሁት እግር መንገዴን እንተዋወቅ ማለት ነው። እዚህ ከደረስኩ አይቀር ታውቂያችሁ እሄዳለሁ ብዬ ነው። ታውቁ አይከፋም ብዬ ነው። ለክፉም ለበጎም መታወቁ ጥሩ ነው፣ ይጠቅማል። እና በዚህ መልኩ እንግዲህ አንድ ደቂቃ ቀረን እንጂ ደርሰናል። የሰፈራችን አካባቢ ምናምን ነገር ነው ይታየኛል ማለት ነው። ቤታችን እየታየ ነው ከፊት ለፊት። ኑ ከኔ ጋር ቶሎ። እና እንዴት ነው ወደዳችሁት? አዲቃ ቦታ የመናፈሻው ምናምን አያምርም? በጣም ነው ደስ የሚለው። እንደሚመቻችሁ እርግጠኛ ነኝ። ምክንያቱም ማንኛውም ሰው ውጭ ላይ እንደዚህ አረንጓዴያማ ቦታ የሆነ ሰርዶ ምናምን ነገር ሳር ያለበት ቦታ ላይ ወጣ ብሎ ራሱን ማዳመጥ ይፈልጋል። ያውም ጫጫታ ምናምን የሌለበት ማለት ነው። እንኳን ጫጫታ አለው በቃ ራሱ ቁጭ ብሎ ነው ማዳመጥ። ያኮ አንዳንድ ጊዜ ራሳችንን ቁጭ ብሎ ማዳመጥ ያስፈልገናል። ከስራ በረፍት ሰዓት ከስራ ውጭ ማለት ነው። እና ወደዚህ መጥቶ ራስን ለማዳመጥ በጣም በነገራችን ላይ ብዙ ትልልቅ ሀዲቃ የሚያማምራል። ያው ይሄ አረቦች ዝም ብለው የሰፈራቸው ነው። በጣም እንዲበላችሁ ከቤታቸው ወጣ ብለው አየር ሲፈልጉ ንፋስ ልጆቻቸውን የሚያዝናኑበት እና ራሳቸው ሻሂ ገባ ብለው መለስ የሚሉበት የቅርብ ነው። የሰፈር ሀዲቃ ይባላል። በቃ በጥቅሉ ባይ መልካም ቢደረስ ነው።